Best player you've played against? Zinedine Zidane. Zidane. Zizou. እግር ኳስ ይህንን ሰው ይናፍቃል። ታላቁን ኮከብ ሲጫወት ያዩ ራሳቸውን እንደ እድለኛ ይቆጥራሉ። ያላዩት ደግሞ ስለ ገደቢስነታቸው ቢያወሩ አይገርምም። አብረውት የተጫወቱ ያሰለጠኑት ሁሉ ከማስተሩ ጎን በመሰለፋቸው በጋራ የመስራት እድል በማግኘታቸው ይደሰታሉ። ራሳቸውንም እንደ እድለኛ ይቆጥራሉ። ኳስን በላቀ ጥበብ አምሮን ከሁለቱ ምታተኛ እግሮች አጣምሮ በከፍተኛ ደረጃ የተጫወተ ባለም እግር ኳስ ባለፉት 25 ዓመታት ፈልጎ ማግኘት ከማስተሩ ውጭ የማይታሰብ ነው። እንዴ ሊዮኔል ሜሲስ ወይም ክርስቲያኖ ሮናልዶ ካሉ በራሱ ላይ እንደቀለዱ ይቁጠሩት። ሮናልዲኒዮ ሮናልዶ፣ ፊጎ ቤርካምፕ፣ ሆነሪ ካንቶና፣ ራውል ባጂዮ ሪቫልዶ፣ ዝላታን ዣቪ ካሉም አሁንም በራሱ ቀልደዋል። አሊያም ያለፉት 25 ዓመታት የዓለም እግር ኳስ ሂደትን በአግባቡ አልተከታተሉም ማለት ነው። እርሱ ከትውልድ አጋሮቹ ሁሉ የላቀ ስለመሆኑ በበርካታ ታላላቅ የስፖርት ባለሙያዎች ተመስክሮለታል። ስለ ድንቅ ተፈጥሯዊ የኳስ ተሰጥኦ ለመናገር የአድናቆት ቃላት ያጠራቸው ተንታኞች ምናልባት ሮናልዲኒዮ ጎቾ ዲያሲስ ሞሬራ በማለት ከብራዚላዊ የኳስ ብልሃተኛ ውጭ አጠገቡ የሚደርስ ማንም እንደሌለ ይከራከራሉ። የዓለም ዋንጫውን አሸንፏል። የአውሮፓ ዋንጫውንም አሳክቷል። የሴሪያ፣ የላሊጋ፣ የቻምፒየንስ ሊግ ክብሮችም ብርቁ አይደሉም። የዓለም ክለቦች ዋንጫ፣ የአውሮፓ ሱፐር ካፕ፣ ኮፓ ኢታሊያ ድሎችን ማግኝቷል። ከፈረንሳይ ሊግ 1 እስከ ካልቾ ኢታሊያ፣ ከስኩዴቶ እስከ ላሊጋ በተጓዘባቸው ሀያላን ክለቦች በተደጋጋሚ ኮከብ ሆኖም ተመርጧል። የዓለም ኮከብነትና የባለንዶር ንግስናንም ከአንዴም 2-3 ጠንቅቆ ያውቃቸዋል። የክፍለ ዘመኑ ድንቅ ጎል ክብርም ባለቤት ነው። በአንድ ወቅት የዓለም የተጫዋቾች የዝውውር ሪከርድን በእጁ ጨብጦ ለዓመታት የዘለቀ ተጽዕኖ ፈጣሪም ነው። በኳስ ቁጥጥሩ ከኳስ ጋር ያለው ምትሃተኛ የመተጣጠፍ ችሎታው፣ በተሟላ ተጫዋችነቱ፣ ድንቅ እይታው፣ አስደማሚ ጥንካሬው፣ ማራኪ ጎሎቹና አዝናኝ ፊንታዎቹ የዘመናዊ እግር ኳስ የመሃል ሜዳ ተጫዋቾች ሚናን ከፍ ወዳለ ጥራት ደረጃ ያሸጋገረው የኳስ አርቲስቱ ዚነዲን ዚዳን